بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው تبارك الذي نزل الفرقان على عبده ليكون للعالمين نذيرا ያ ፉርቃንን ወይም ቁርአንን በባሪያው ላይ ለዓለማት አስፈራሪ ሆን ዘንድ ያወረደው አምላክ ክብርና ጥራት ተገባው الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا ያ የሰማያትና የምድር ንግስና የሱ ብቻ የሆነ ልጅንም ያልያዘ በንግስናውም ተጋሪ የሌለው ነገሩንም ሁሉ የፈጠረና በትክክልም ያዘጋጀው ነው واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا ካዲዎች ካሱም ሌላ ምንንም የማይፈጥሩትን እነሱም የሚፈጠሩትን ለነፍሶቻቸውም ጉዳትን ለመከላከል ጥቅምንም ለማምጣት የማይችሉትን ሞትንና ሕይወትንም መቀስቀስንም የማይችሉትን አማልክት አድርገው ያዙ وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا እነዚያ የካዱት ይህ ቁርአን ሙሐመድ የቀጠፈው በሱም ላይ ሌሎች ህዝቦች ያገዙት የሆነ ውሸት እንጂ ሌላ አይደለም አሉ በእርግጥ በደልን እብለትን ሰሩ وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا ያጻፋት የሆነች የመጀመሪያዎቹ ሰዎች ተረቶች ናት ጧትና ማታ በሱ ላይ ትነበብለታለች አሉ قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما ያ በሰማይና በምድር ውስጥ ያለን ሚስጥር የሚያውቀው አወረደው እሱ መሐሪና አዛኝ ነው በላቸው وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا ለዚህ መልእክተኛ ምግብን የሚበላ በገበያዎችም የሚሄድ ሲሆን ምን መልእክተኛነት አለው ከሱ ጋር አስፈራሪ ሆን ዘንድ ወደሱ መልአክ በግሃዳ ይወረድ ይምሯልን አሉ أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا ወይም ወደሱ ድል ባይመጣለትም ወይም ከሷ የሚበላላት አትክልት አትኖረውም አሉ በዳዮቹም ለነዛ ላመኑት የተደገመበትን ሰው እንጂ ሌላን አትከተሉም አሉ انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا አንተ ምሳሌዎችን እንዴት እንዲያደረኩልህና እነሱ እንዴት እንደተሳሳቱ ተመልከት ወደ እውነት ለመድረስ መንገድንም አይችሉም تبارك الذي شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا ያ ቢሻ ከዚህ የተሻለን ከስሮቻቸው ወንዞች የሚፈሱባቸውን አትክልቶች ላንተ የሚያደርግልህ
ሕንፃ ቤቶችንም ላንተ የሚያደርግልህ ጌታ ችሮታው በዛ። بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا ይልቁንም በትንሣኤ አስተባበሉ። በትንሣኤ ላስተባበለም ሰው ሁሉ ነዳጅን እሳት አዘጋጅተናል። إذا رأتهم من مكان بعيد سمعوا لها تغيظا وزفيرا ከሩቅ ስፍራ ባየቻቸውም ጊዜ ለሷ የቁጭት መገንፈልንና ማናፋትን ይሰማሉ። وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا እጅ ከፈንጅ የታሰሩ ሆነው በሷ በጠባብ ስፍራ በተጣሉ ጊዜ ከዚያ ስፍራም ጥፋትን ይጣራሉ። ዋ ጥፋታችን ይላሉ። لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا ዛሬ አንዲትን ጥፋት ብቻ አትጥሩ፣ ብዙን ጥፋት ጥሩ ይባላሉ። قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا በላቸው ይህ የተሻለ ነውን ወይስ ጥንቁቆቹ ተስፋ የተሰጧት የዘላለሟ ገነት ለነሱ ምንዳና መመለሻ ሆነች። لهم فيها ما يشاءون خالدين كان على ربك وعدا مسؤولا ለነሱ በውስጧ ዘውታሪዎቹ ነው የሚፈልጉት ሁሉ አላቸው። ይህም ተስፋ ከጌታህ ተለማኝ ተስፋ ነው። ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل እነሱንና ከአላህ ሌላ የሚገዟቸውን የሚሰበስብባቸውና እናንተ እነዚህ ባሮችን አሳሳታችሁን ወይስ እነሱ መንገድን ሳቱ የሚልበትን ቀን አስታውስ። قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا ጥራት ይገባህ ካንተ ሌላ ረዳቶችን ልንይዝ ለኛ ተገቢዎች አልነበርንም፣ ግን እነሱንም አባቶቻቸውንም መገንዘብን እስከተው ድረስ አጣቀምካቸው፣ ጠፊ ህዝቦችም ሆኑ ይላሉ። فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا በምትሉትም አስዋሿችሁ፣ ቅጣቴንም መገፍተርን መርዳትንም አትችሉም፣ ከእናንተም የሚበድለውን ታላቅን ቅጣት እናቀምሰዋለን። وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا ካንተ በፊትም ከመልእክተኞች እነሱ በእርግጥ ምግብን የሚበሉ በገበያዎችም የሚሄዱ ሆነው አላክንምን? ከፊሎቻችሁን ለከፊሉ ፈተና አድርገናል። ትታገሳላችሁን? ጌታህም ተመልካች ነው። وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا እነዚያም መገናኘታችንን የማይፈሩት በእኛ ላይ ለምን መላእክት አልወረደም ወይም ጌታችንን ለምን አናይም አሉ። በነፍሶቻቸውም ውስጥ በእርግጥ ኮሩ፣
ታላቅንም አመጽ አመጹ። يوم يرون الملائكة لا بشرى يومئذ للمجرمين لا بشرى يومئذ للمجرمين ويقولون حجرا محجورا መላእክተን በሚያዩበት ቀን በዚያ ጊዜ ለአመፀኞች ምስራች የላቸውም የተከለከለ ክልክልም አድርገን ይላሉ። وقدمنا إلى ما عملوا من عمل فجعلناه هباء منثورا ከስራም ወደ ሰሩት እናስባለን የተበተነ ትቢያም እናደርገዋለን። أصحاب الجنة يومئذ خير مستقرا وأحسن مقيلا የገነት ሰዎች በዚያ ቀን በመርጊያ የተሻሉ በማረፊያም በጣም ያማሩ ናቸው። ويوم تشقق السماء بالغمام ونزل الملائكة تنزيلا ሰማይም በደመና የምትቀደድበትንና መላእክቶችም መወረድን የሚወረዱበትን ቀን አስታውስ። الملك يومئذ الحق للرحمن وكان يوما على الكافرين عسيرا እውነተኛው ንግስና በዚያ ቀን ለአርራህማን ብቻ ነው በካዲዎችም ላይ አስቸጋሪ ቀን ነው። ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا በዳይም ከመልእክተኛው ጋር በቀጥተኛ መንገድን ይዤ በነበር ዋምኞቴ እያለ ሁለት እጆቹን የሚነክስበትን ቀን አስታውስ። يا ويلتى ليتني لم أتخذ فلانا خليلا ዋጥፋቴ እገሌን ወዳጅ ባልያዝኩ ኑሮ እመኛለሁ። لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا የእምነት ቃል ከመጣልኝ በኋላ ከማስታወስ በእርግጥ አሳሳተኝ ይላል። ሰይጣን ለሰው አጋላጭ ነው። وقال الرسول يا رب إن قوم اتخذوا هذا القرآن مهجورا መልእክተኛውም ጌታዬ ሆይ ሕዝቦቼ ይህንን ቁርአን እየተተው አድርገው ያዙት አለ። وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا እንደዚሁም ለነብዩ ሁሉ ከአመፀኞች የሆኑ ጠላትን አድርገናል መሪና ረዳትም በጌታህ በቃ። وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا እነዚያ የካዱትም ቁርአን በሱ ላይ ለምን በጠቅላላ አንድ ጊዜ አልተወረደም አሉ። እንደዚሁ በሱ ልብህን ልናረጋ ከፋፍለን አወረድ ነው። ቀስ በቀስም መለያየትን ለየነው። ولا يأتونك بمثل إلا جئناك بالحق وأحسن تفسيرا